አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁኝ። ዛሬ የምሰራው ቪዲዮ ማለት ነው ስለ መስፍን የመጨረሻ ቀን የራሴን ግሌን አስተያየት ለመናገር ያክል ነው። በዛ አጋጣሚ ውድ ተከታዮች ይቅርታ ማለት ነው። ምን አገባሽ በሰው ቪዲዮ ገብተሽ የምትፈተፍችው እንዳትሉኝ፣ የራሴን አስተያየት የመናገር መብት አለ በራሴ ቻናል ማለት ነው። ስቀጥል የጀግኖች እናት የልዑልም ሆነ የዘላለም እናት እንኳን ደስ ያላችሁ እላለሁ። በዛ አጋጣሚ የጀግኖች እናት በመሆናችሁ ደስተኛና አይዟችሁ ልጆች ወደፊት የምትሉበት አጋጣሚ አሁን ነው ማለት ነው። ለእኑ ያተረፉት ነፍስ የአንድ ነፍስ ወይም የሁለት ሰው ነፍስ ብቻ አይደለም። እዚህ ኬዝ ላይ በተለይ ማለት ነው እስከ ዛሬ ሁሉ ይቅርና ማለት ነው የስንት ሰው ህይወት እንዳተረፉ በዚህ ኬዝ እኛና እናንተ ራሳችሁ የምታውቁት ነውና እንኳን ደስ ያላችሁ እላለሁኝ። እነዚህ ጀግኖች ከኛ ብቻ አይደለም ሽልማት የሚያስፈልጋቸው ከመንግስት ራሱን የቻለ ትልቅ ሽልማት የሚያስፈልጋቸው ጀግኖች ናቸው። ወደ እዛኛው ወደ ሲኦሉ መጨረሻ ሲሄድ ማለት ነው እንግዲህ እዚህ ጋር የመስፍን ህይወት በዛ አይነት መልኩ እንዳልፍ የሁላችንም ምኞት አልነበረም፣ እርግጠኛ ነኝ ማለት ነው። እንደ ራሴ ከሆነ በአደባባይ በህዝብ ፊት እኔን ያየ ይቀጣ እያለ ነበር እንዲሰቀል ያለ ምኞት ማለት ነው። በዚህ እንዳይጥ ተደብቆ ራሱ እንዲያጠፋ አልነበረም። ግን እዚህ ጋር የፈሪም ፈሪ የሆነ ሰው ሙሉ አዲስ አበባ ሲያስጨንቅ እንደነበረ ነው የተረዳሁት ማለት ነው። ፈሪ ሰው ነው ራሱን የሚያጠፋ ማለት ነው። ፈሪ የሆነ ሰው በጣም ፈሪ ደካማ ሰው ነው ራሱን የሚያጠፋ እንጂ ጀግና የሆነ ሰው ራሱን አያጠፋም ማለት ነው። ለእኑ ይሄ ሰውዬ በህይወት ቢኖር በአሁን ሰዓት ማለት ነው ብዙ ሌላ ከሱ ኋላም ሆነ ከሱ በፊት የነበሩ ሌቦችን እንደሱ የሱ ደጋፊ የነበሩ ሰዎችን አጋልጦ ይዟቸው እስር ቤት መግባት የሚችል ሰው ነበር ጀግና ቢሆን ማለት ነው። ግን የፈሪነቱ ፈሪነት አሁን ብዙ የተደበቁ ሌቦችን ሳያጋለጥ ነው የጠፋው ብዬ ነው ማምነው ማለት ነው። ራሱን ያጠፋው ለእኑ ከመንግስት ሰራተኞችም ሆነ ከባለስልጣኖች ከሱ ጋር የሚሆኑ ሰዎች ብዙ እንደሚኖሩ እርግጠኛ ነኝ፣ እንደኔ እንደራሴ ማለት ነው። አንድ ግለሰብ 4 ወር ሙሉ አንዲት ከተማ ውስጥ ተቀምጦ ተደብቆ ከዚህ እየተሯሯጠ ቢሆንም ሊቆይ አይችልም ነበር ማለት ነው። የነዚህ እንደዚህ አይነት ሰዎች ከጀርባው ባይኖሩ ማለት ነው። ያም ስላለ እሱ እንዲያዝ ስለማይፈልጉ ለእነሱ ተያዘ ማለት እነሱም አብረው ሞቱ፣ ስማቸው ጠፋ እንደማለት ስለሆነ ለዛም ነው በዛ ስትሄዱ በዛ የሚጠፋው ብዬ ነው የማምነው ማለት ነው። እና ያኔ ለሱ የሚያቀብለው ሰው ስላለ ብቻ አይደለም። ግን የመጨረሻው ግን እንደዚህ በድብብቆሽ ራሱን ያጠፋል የሚለውም 100% እርግጠኛ ነበርኩ ማለት ነው። እስከዛሬ በተከታተልናቸው ቪዲዮዎች ላይ ብዙ ቦታ ላይ እኔ ኮሜንት ራሴ በዚህ በቻናሌ ላይ ማለት ነው ኮምቻለሁ ማለት ነው። ገና ሳይገኙ ገና ማሂ ሳትገኝ በፊት ጀምሬ ማለት ነው በአክል ልጆቹን አታሰቃያቸው፣ መጨረሻ አንተ ራስህን የማጥፋት እድል ብቻ ነው ያለህ አማራጭ እንጂ ሌላ ምንም አማራጭ የለም የሚል ኮሜንት ጽፌ አውቃለሁ በተደጋጋሚ ማለት ነው። ለእኑ ይሄን እንደሆነ መጨረሻው ሳይታለም የተፈታ ነው ማለት ነው። እሱ መጨረሻ ላይ ምንም የሚወጣበት መውጫ ቀዳዳ ሲያጣ ራሱን እንደሚያጠፋ 100% እርግጠኛ ነበርኩ። ግን እያስጨነቀኝ ያለው በቃ እነሱንም ይዟቸው ይጠፋል፣ ቢያንስ ከሁለት አንደኛቸው ይዟቸው ይጠፋል የሚለው ነበር ሲያስጨንቀኝ የነበረው። እና የዛ እምነት ጩኸት ስንሰማ በቃ ከእነሱ አንደኛው የተጎዳለ ብለን ደስታችንን ሳናጣጥም የቀረንበት ምክንያት የሁላችንም አይኪድ ይሄ ሀሳብ ስለሚኖረን ነው ብዬ ነው ማምነው ማለት ነው። ለእኑ ደካማ ሰው ነው ሰውን የሚጎዳው፣ አይጎዳኝም የተባለ ሰው ነው ሰውን የሚጎዳው። እሱ ደግሞ ደካማ መሆኑን ራሱን በማጥፋቱ ደካምነቱን አሳይቶናል ማለት ነው። ለእኑ በህይወት ቢቆይ እኛም ብዙ የምንጠይቀው ጥያቄ ነበረ። እሱ ካጠፋው ጥፋት በቃ የኢትዮጵያ ሕዝብ የተባለ በሙሉ ከሱ ብዙ ጥያቄ እንዲመለስለት የሚኖር ነበር ማለት ብዬ ነው የማስበው። እንኳን ችግር የደረሰባቸው ሰዎች ቀርቶ የኛ ራሱ ብዙ ጥያቄ ይኖረን ነበረ ማለት ነው የሰውዬ። እና ደግሞ ያው እንደተናገርኩት ብዙ ወንጀለኞች ማውጣትና ይዟቸው እስር ቤት መግባት የሚችል ሰው ነበር ይሄ ሰውዬ ማለት ነው። ይሄ ሁሉ ድርጊት በአንድ ሰው አመራርነትና ወይንም አንድ ሰው ብቻ የሚሰራ ስራ አይደለም ሲሰራ የነበረው። እና
የፈሪ መጨረሻ የሆነ ሰው ነው እንዴ። መስፍኔ ይገለናል ወይንም መስፍኔ ይገላችኋል እየተባለ ሲባል የነበረው ማለት ነው። ያለ ይህን ስትዬ ነበርሽ ሁላ የት ነበርሽ? እስኪ አሁን ምን አላችሁ? ከሁሉም ማለት ነው ያቺ የነማሂ ሰራተኛ ሆና የምትሰራ የነበረች መምህር እንደዛ ደረቷን ነፍታ እንኳን ደግ አደረግኩ ዘና ብዬበታለሁ ምን አንገቷን እየወዘወዘ ስትናገር የነበረ ሴትዮ ማለት ነው። አሁን እሷ እስኪ ምን ዋጣት ምን አለች ማለት ነው። እንደዚህ ራሱን መጨረሻ ላይ አጠፋ ሲባል እኔ ማየቴ የፈለኩት እነዛ ከመጀመሪያው 7 ስታር ብለው የጀመሩ ሰዎች የሱ መጨረሻ ሲያዩ ምን አሉ የሚለውን ነበር ማየት የምፈልጉ ማለት ነው። እና በቃ መላክ የሆነ ሰው በቃ የጀግናም ጀግና ያለሱ ጀግና በኢትዮጵያ ምድር ላይ እንደሌለ አድርገው እየሳሉት የነበሩ ሰዎች እነሱ ራሱን አጠፋ ተብለው ሲነገሩ የእነሱን ሪአክሽን ማየት ፈልግ ነበር ማለት ነው። እና ብቻ በዚህ መንገድ የራሱን ባያጠፋ እንዴት ደስ ባላይ ነበረ። እንደምኞት የሆኑ እኔ ይቀጣ እያለ በህዝብ ፊት ቢሰቀል ኖሮ ወይ ነበር። ግን ሀላስ አልሆነም በነበር ቀረ ማለት ነው። ለእኑ የፈሪ መጨረሻ እንደ ተደብቆ መሞት ነውና እንደ ጀግና ወጥቶ ከህዝብ ፊት ራሱ አንድ ነገር አድርጎ ቢሞት ጥሩ ነበር። ግን አልሆነም። ምኞታችን አልተሳካም። ይሁን ማለት ነው። ችግር የለም። ግን አልሙሂም አንድ የማመሰግነው እዚህ ላይ ማለት ነው ይሄ ሰውዬ እንደዚህ ሁሉ በደል በድሎ ግን መጨረሻ ላይ እየሰራው ስራ በጣም እኔ አመስገኛለሁ። ከፋችሁም ደስ አላችሁ ማለት ነው። ለእኑ ባለበት እሱ ህይወቱን ባጠፋበት ቅጽበት የእነሱን አስቀድሞ እሱ ከነሱ ኋላ ቢከተል ምን እንል ነበር ማለት ነው። ጥያቄ ለእናንተም። እኔ በቃ በአእምሮ ሲሳል የነበረው ድምጽ ሲሰማ በቃ ቢያንስ ሁለቱም ባይችል አንዱን አጥፍቶት አጠፋ ነበር እንጂ ያው አጥፍቶ መቼም እንደማይወጣ ከዛች ቤት አውቃለሁ። ግን አስቀድሟቸው ይከተላቸዋል የሚለው ነበር በጣም ጭንቀት የሆነ ነገር ማለት ነው። ግን አልሐምዱሊላህ በዚህ በኩል የማመሰግነው መጨረሻ ላይ ምንም ሳያደርጋቸው እነሱን ራሱን ብቻ ጠቅልሎ ይዞ በሚሄዱ በጣም አመሰግነዋለሁ። ሰራሃትን ማለት ነው። ይሄ የራሴ መብቴ ነው ማለት ነው። እነዚህ ልጆች አንደኛቸውን ይዞብን ቢሄድ ኖሮ እንደሱ መጥፎነት ማለት ነው። እንግዲህ ይሄ ሰው እንደሱ ሐሳቢ ቢሆን ይሄንን ላንል እንችል ነበር። ግን እንደሱ መጥፎነት እኔ ተሞትኩ ሰርዶ ያውቃል ብሎ አንዱን ይዞ ቢሄድ ላይ ነው በእነሱ ሰበብ ነው ይሄ ሁሉ የደረሰበት። ያይጥሞት ሊሞት የቻለው በእነሱ የተነሳ ስለሆነ በቃ እነሱ ባይከታተሉት እነሱ እንደዚህ የሚያክል ወር ተከታትለው እዚህ ቦታ ባያደርሱት እንደዛ ስለማይሆን ያንኑ ሌብሎት አስቀጥሎና ቀጥሎ መኖር ስለሚችል በቃ ይዛቸው ልሙት አለማለቱና መተው ራሱ ዞሮ መጨረሻ የሞት ስለሆነ ግን ይዛቸው ልሙት አለማለቱ በጣም አመስግኘዋለሁ ማለት ነው። በዛ አጋጣሚ እና እንግዲህ ይሄ የራሴ አስተያየት ነው። የእናንተን አላውቅም ማለት ነው። የሰማችሁት የምትሰሙት ሰዎች ካላችሁ ደግሞ የራሳችሁን አስተያየት ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ግን ምኞቴ ቢሳካ ተሰቅሎ ህዝብ ፊት ቢሞት ደስ ባላይ ነበረ። የሞት ለውጥ የለውም ዞሮ ማለት ነው። ግን ከሞቱ አሟሟቱ ይላል ያገሬ ሰውና ነፍስ ይማር እንኳን የማይባል አስለን በየትኛው ስራ ነፍስ ይማር ይባልለታል ማለት ነው። በዛ ላይ ደግሞ የዱንያ የፀሐይ ላይ ሲኦል ምን አለበት? ፀሐይ የሞቁ ህዝብ እያዩ ከሰው ጋር እያወሩ የዱንያ ሲኦል እኮ ይሻላል ከዛኛው ሲኦል ማለት ነው። ያንኛውን ሲኦል መርጦን እዛ እረፍት ያለው ይመስል ያዘጋጀው ወይንም በቃ ቆንጆ ቦታ የሚጠብቀው ይመስል ይህን መምረጡ ራሱ በጣም ያስቃል ማለት ነው። ለእኑ ከፈጣሪው ጋር ምንም ግንኙነት ስለሌለው ማለት ነው እንጂ ከፈጣሪው ጋር ትንሽዬ የጤፍ ነካችን ብታክል ከፈጣሪው ጋር ግንኙነት ቢኖረው ኖሮ ይሄ ሰውዬ ይህ ሁሉ ኃጢአት ሰርቶ በህይወት ቢቆይ ኖሮ ወደ ራሱ ተመልሶ ራሱን አጽድቶ የሚኖርበት እድል ሊገጥመው ነበር ማለት ነው። ግን ምንም አይነት ከፈጣሪው ጋር ግንኙነት ስለሌለው ይሄ ሆኗል ማለት ነው። እንግዲህ በርቱልን ወንድሞቻችን። በዛ አጋጣሚ ደግሞ ማሂ ከነ ወንድምሽ የጀግናም ጀግኖች ናችሁ ማለት ነው። እስካሁን ድረስ 2 አመት ስቃይ ያናሳልፋችሁ በህይወት ቆይታችሁ አሁን ደግሞ ቁማችሁ
እንኳንም ወንድምሽ ራሱ ከአልጋ ላይ ተነስቶ ያን ቪዲዮ የተሰራ ማለት ነው። ጀግንነታችሁ ከማንም በላይ ነው። በቃ ከማንም በላይ። አሁን ደግሞ ሕክምናችሁን ሙሉ ሕክምናችሁን ወስዳችሁ ዲናችሁ ህይወታችሁ መርታችሁ አግብታችሁ ወልዳችሁ በስታችሁ እንድናያችሁ አድርጉን ማለት ነው። እንግዲህ ሙሉ ኢትዮጵያ ሕዝብ ይህንን ኬዝ ያየው ሁሉ ትልልቁ እናት አባታችሁ፣ ትንንሹ እህት ወንድሞቻችሁ ሆነው እንደሚኖሩ አትጠራጠሩ ማለት ነው። ያው የቲም ነን ብላችሁ ምንም እንዳይሰማችሁ ማለት ነው። ብዙ ኢትዮጵያ ሕዝብ ቤተሰብ እየሆናችሁ ነው በአሁን ሰዓት ማለት ነው። እና ልዑልና ዘላለም ደግሞ ከኛ ከተከታዮቹ ብቻ ሳይሆን ሽልማት የሚያስፈልጋቸው ከመንግስት ራሱን የቻለ ትልቅ ሽልማት የሚያስፈልጋቸው ጀግኖች ናቸው። የእኛ ጀግኖች የጀግኖቹም እናት ልጆቻቸውን አይዟችሁ ጠንክሩ በሏቸው እንጂ ወደ ኋላ እንዳትመልሱብን ማለት ነው። በዚህ ኬዝ በአንድ ኬዝ ብቻ ስንት ህዝብ እንዳዳኑ እያያችሁት ነው ማለት ነው። ማንኛውም ሰው ይሞታል፣ በተጻፈለት ነው የሚሞተው ማለት ነው። እናቱ ሆድ ውስጥ እያለ የተጻፋለ እያንዳንዳችን ያችን የጻፈችልንን ቀኗንም ሆነ ደቂቃዋን ሰከንዷን አናልፋትም። በምን እንደምንጠፋም ተጽፎልናል። ያችን ማንም ሊያልፋት ስለማይችል እየሰሩ ባሉት ነገር ወደፊት እንጂ ወደ ኋላ የለም ማለት ነው። እናመሰግናለን። መልካም ሲኦል ብለናል መስፍን ተብዬ ማለት ነው።